እግዚአብሔር ይመስገን ደህና አዎ ጋሼ ዘሩ ቤት ነው እትዬ የለችም ኧረ ጋሼም የሉ እኔ የቅርብ ዘመዳቸው ነኝ እንደውም ሰራተኛ አይደለም ሰራተኛ እንኳን ሌሎች ናቸው ዘሩ ሞላ ኃይሌ እኔ ደግሞ ትርፌ ሞላ ኃይሌ ለኔ የምን መልእክት ስልኩን ወዲህ በይ መልእክት ተሆነ እውቀት ያስፈልጋል እንጂ ጥፍጣላችሁ ጥፍጥይ ወይ ጋሼ እርሶን አይደለም እዚህ አንድ ድመት አለች አስቸግራኝ ነው አንቺ ዛሬ ቀን ታዲያ ለምን ሞባይላቸው ላይ ደውሉላቸው አያቁትም ማለት ነው ይንገሩኛ ለጋሼ ብቻ የሚነገር የትዬ ምንድነው እንጂ ሲዝም የቤተሰብ ጉዳይ ነው ምን አሉኝ ጋሼ ትልቁ አክስታቸው ናቸው አውቃቸዋለሁ እዚህ ሲመጡ በደንብ አውቃቸዋለሁ ሳላውቃቸው አልቀር እሺ ለጋሼ ብቻ ነው የምነግራቸው ነግራቸዋለን በደንብ እናረዳቸዋለን ከነገ ወዲያ ነው ቀብሩ አዎ እሺ ለይወዱ አቤት የጉዶኑ ጋሽ የጉዶኑ ምን ሆናለች እቺ ምን ሆነሽ አንቺ ምን ሆነሽ የትያክስት እኮ ነች ሞቱ እኔ የምለው ስንዴ ያለ እንዴ አዋና ብየርገጥ ያመጡታል ወይ ጉዳትዬ ወይ ጉድ ንፍሮ ይሁን ቆሎ ለምዶ ቆሎ ነው የሚሆነው ንፍሮ ይደረገ እሱስ ቀለል የሚለው ንፍሮ ቢሆን ነበር ጉድሽ በላ ምን ይሰራል ያኔ ተጣፋ ያኔ መደረግ ያኔ ብርቱካን ያኔ ሙዝ ያኔ ማንጎ እስቲ እነዛን ፎቶ አነሳሳቸው እሺ ምንም አያረግም ወይ ጉድ አግስቴ አረግም ተነፍሽ ለዲራታችሁ ማይሰሙ እነዚህ ሁሉ ይነሱ አይ ጉድሽ አይ ትዬ አሁን ማልቀስ ምንም አይረባም ጓዳ እንግባና ገበናችንን ሽፍንፍን እናርግ ሴት ድር የመጣ ዶል ሰርጎ ለተሳዳቢ ነው የሚሰጣት ነው ትርፍዬ የሚጠራረግም ድስት ካለ ጥርግርግ አድርገን ጉርስ እናርግ አራዳችሁ ጉረታችሁ ነው ዝም በይ ራሴ ላይ የምናገረው የት ሂጂ ነው አንቺ የምትናገረው በብዬሽ አንቺ ሴት ዛሬ ምንድነው የተፈጠረው ለምን አትናገሩ ጉዶነናል ጋሼ ጉዶነናል ጉድ የምን ጉድ እትዬ ጉዶናለች እንዴ አሳቡ ምን ሆነች ጋሼ እሳቸው ማምን ይሆናሉ እሷማ ምን ትሆናለች እና ታዲያ ምንድነው የተፈጠረው ለምን አትነግሩኝ ቆይ ፍራሽ ምንድነው ጋሼ ቅድም ስልክ ተደውሎ ነበር 4 ሰዓት አካባቢ ከክፍለ ሀገር መረጃ ተወራጭስ ጋሼ ዘሩ አሉ ያሉኝ የሉም አልኳቸው እትዬ ይኖራሉ ያሉኝ የሉም አላቸው አንቺ ምናቸው ነሽ
ማለት ናቸው ማለት ነው። ደግሞ አንቺ ምን ሆንሽ? የምጣዱ እያለ እንቅቡ ተንጣጣሉ። ምን ሆንሽ አንቺ? የተያዘ እኮ ለእሱ እናት እኮ ነው፣ ለእኔ ብናቴ ማለት ናቸው። እባክሽ ትርፌ፣ ወይ ዳቦውን ወይ ለቅሶውን አቁሚ። እባክሽ ትርፌ። አቤት ሻውን እንዴት ነው የምናረዳት? በበርዶ ነው። መጀመሪያ ቆሎ ይቆላል። ጊዜ ካለንም ደግሞ ዳቦ ደፍተን እናድራለን። እሱን የክፍል ያድራል። ከዛ በኋላ እርሶ በጧት ብድግ ብለው ጋቢዎትን ለብሰው ወደ ሳሎን ይመጣሉ። ከዛ ዕቃ ይጥሉና እሱ ሲሰበር ዛሩ ቀለጠ ይላሉ። ሰው ለማርዳት ብሎ ዕቃ መስበርን ምን አመጣው? ባይሰበርም ባይቀልጡም ግድ የለም። ከዛ ትዬ ባና ስትነሳ እርሶ ጎርደድ 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 እያሉ እናቴ ይላሉ። ከዛ እንቀበሉታለን። አዎ ጋሼ በይ ቁጭ በይ። ጋሽዬ ሌላ አይዶይ ሀሳብ ማለት ነው። እንግዲህ ጠዋት ይነሱና እትዬን ቀስቅሰው ቆጭ አድርገው በመነጋገር ማሳብ ቆጭ ይሉና እንግዲህ ሰው ይሞታል፣ መጽሐፉን አመር ትቢያ ነህና ወደ ትቢያ ትለወጣለህ ይላል። ስለዚህ እትዬ አክስትሽ ሞተዋል፣ እርምሽን አውጪ ከማለት እርምሽን ዋጪ ማለት ጋሽዬ እንዳማራጭ እኮ ነው። በሉ አሁን አዳምጡኝ። መጀመሪያ ይህንን ፍራሽ ከዚህ ቦታ ላይ አንሱ። እንዴ ሀዘንተኛው የት ይቀመጣል? የቱ ሀዘንተኛ? ገና መቼ ሀዘኑ ተጀመረና? ከዛ በኋላ ደግሞ በሁለተኛ ደረጃ ከዚህ ያነሳችሁትን ቴሌቪዥኑን ዕቃውን በሙሉ መልሳችሁ እዚሁ ታስቀምጣላችሁ። ከዛ ማታ ልክ እንደ ወትሮ ቀን በሰላም ራታችንን በልተን ቡናችንን ጠጥተን ገብተን እንተኛለን። ሌሊት ላይ አላርም ሞልታችሁ። የት ነው የምንሞላው? ምኑ ላይ? ከቧንቧ። አይ ጋሽ እሷ እኮ ታለ እህል ዘር ምንም አታውቅም። ይኸውልሽ ሞባይልሽ ላይ ሰዓት አለ፣ እሱን ጠምዝዘሽ መሙላት። 11 ሰዓት ቀስ ብላችሁ መኝታ ቤት መታችሁ ትቀሰቅሱኛላችሁ። ከዛ በኋላ የሚሆነው ነገር ይሆናል። ምን ይሆናል? እሱ የኔ ጉዳይ ነው። በግልጽ እንወያይበት እንጂ ጋሽ ምንድን ነው? ያው ጋሽ እንነጋገር እንጂ ምንድን ነው? ኧረ ተይ ትርፌ ተይ፣ ታገሽ። ጫፍሽን ከዳቦም ትንሽ ታገሽ፣ አደብ ግዢ። እስከዛው ግን ሚስጥሩ ከሶስታችን በቀር ማንም ሰው እንዳይሰማው። በሉ አሁን ወደ ስራችሁ ሂዱ። እንዴ እናንተ ምንድን ነው የምትሰሩት? ልንተኛ ልትተኙ? በቃ ተንጋለሉና ለጥ ብላችሁ ተኙ። እቤት ማነሽ? ሻሼ፣ ትርፌ፣ ቅድም ከሶስታችን በቀር ያልኩትን ነገር አሁን በዛብህና ርስቴ ስለሰሙት 5 በሚለው ይስተካከል። ተው ጋይስ ምንድን ነው ሸረባ ነው? እስካሁን ለምን ቆየ? የት ጠበቃችሁ ነው የምታውቁት? መረጃው ለኔ ጠቃሚ ነው። ላሽ እንዴ ምን ነው ተፋጠጣችሁ? ዝም ብለን መፋጠጥ አንዳንዴ እኮ አስፈላጊ ነው። ሳሎን ትፈልጊያለሽ? እኔ ምን ስለሆነ ነው የምትገባው? ለአንተ ብቻ ነው እንዴ እንነግራለን ያላችሁት? ችግር የለውም። መረጃው ለሁላችንም በቂያችን ይደረስ
ምንድን ነው እሱ? ምንድን እንዴ? እንግዲህ ትናገሩ ኖረ ተናገሩ። የሞሳድ ሚስጥር አደረጋችሁ። ታውታ እኔ እኮ አካብዳችሁ ምሳ ፍርፍር ነው ለማለት ነው። ይህንን መረጃ ያገኘ ነው መከራችንን አይተን ነው አይደል እንዴ? ታዲያስ ያልከፈለው ጊዜ የለም። እሺ ታዲያ ምንድን ነው የምትሉት? ምንድን ነው? በል እባክህ ደግሞ ለወሬ እንክፈል። መረጃው ለእኛ ጠቃሚ ነው። ጠቃሚ ብቻ? እሺ መረጃው የተገኘው ከየት ነው? ከታማኝ ምንጮች ነው የፈለገው። ታዲያ እንዴ? እሺ ከመረጃው አንገብጋቢነትና ወቅታዊነት የተነሳ ለእኔ ያንድ ለስላሳ